አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሰዓዳ ቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እንዴት ነው? ስራ አሪፍ ነው? እኔ ጋር ሁሉ ነገር ሰላም ነው አልሐምዱሊላህ። ሁላችሁም ባላችሁበት ቦታ የአላህ ሰላምታና እዝነት አይለያችሁ እያልኩኝ እቀጥላለሁ ማለት ነው እና ያው እንትን በጣም ያዘንኩኝ ነው ወላሂ። ዩቲዩቡን ከፍቼ እስካሁን ጊዜ ድረስ ምንም እየሄደልኝ አይደለም። ተከታታይም የለኝም፣ ሰብስክራይብ ራሱ የለኝም። ብቻ ማባረፍ ወላሂ ሰው ችግሩን ይህን ያክል ተናግሮ በቃ አላቅም ወላሂ የሚረዳኝ አካል አጣሁ ማለት ነው። እና ምንም እስካሁን ድረስ ሰብስክራይቡ እየሄደልኝ አይደለም። ሲቀጥል ደግሞ ባለው ራሱ የሚከታተለኝ ሰው ላይክ ምናምን እያደረገኝ አይደለም እና ተመልካች የለኝም። ያው እኔ ብዙ ሰው ስለማላቅ ነው። ከዩቲዩበሮች ጋር ትውቅነት የለኝም እና ስለዚህ የምታውቁኝ ያላችሁኝ እናንተ ከጎኔ ከሆናችሁ ትልቅ ደረጃ እንዲደርስ ልታረጉልኝ ትችላላችሁ ማለት ነው። የእናንተ ትብብር ወላሂ ያስፈልገኛል። የተለያየ ቦታ ሼር አድርጉልኝ፣ እንዲደርስ የተለያየ ቦታ አድርጉልኝ ለጓደኞቻችሁ። ኧረ ወላሂ ላሳዝናችሁ ማለት አልሐምዱሊላ ማለት ነው። የሰው ልጅ ያው በእግሩ ቁሞ እስከሄደ ጊዜ ድረስ አልሐምዱሊላ ማለት ነው። ያ ጊዜ ሁሉም ነገር ይቀይረዋል ትዕግስት ካለ እና ብቻ ግን አላህ ትዕግስቱ ሰጥቶኝ እቺ ጊዜ የማልፋትና የምወጣት አላህ ያድርገኝ ማለት ነው እንጂ ህይወት በጣም ከባድ ነው፣ በጣም ማለት ነው። እንደውም እኔ ይህን ዩቲዩብ ስጀምረው በመጀመሪያ ደረጃ በቃ እንደዚህ ዩቲዩብ ላይ ገብቼ ምናምን በቃ ጊዜ ይሄድልኛል። በቃ አለ አይደለም ነገራቶቹ እንዳላስብ እንዳልተክዝ ይረዳኛል እና ያው ብዙ ጊዜም እተክዛለሁ። ብዙ ጊዜም የተለያዩ ሀሳቦች ፊት ለፊት ይመጣሉ። በቃ ያለው ነገር ያለፈውም ነገር ሁሉም ነገር ፊት ለፊት ነው የሚመጣው እና እኔ ደግሞ እነዛ ነገራቶች እንዳላስብ እንዳላስታውስ ቢዚ እንዲያረገኝ ነበር መጀመሪያ የከፈትኩት የነበረው። ግን ሳስበው ደግሞ ምንም ደግሞ እየሄደልኝ አይደለም፣ ሰውም እየተከታተለ አይደለም፣ ሰብስክራይብ ያደርገኝ አይደለም ብዙ ሰው። ያው ያለውም በእርግጥ ትንሽ ሰው ነው፣ ግን ብቻ ማባረፍ ሙሂም አስቸገርኳችሁ እና እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ስራ እንዴት ነው? እና በተለይ በስደት ዓለም ላይ ያላችሁ እህቶቼ ከምንም ነገር በላይ ወላሂ ራሳችሁ ጠብቁ፣ ራሳችሁ ጠብቁ። ብራችሁ በአግባቡ ያዙ። ብዙዎቻችሁ የተለያየ ሚዲያ ላይ ምናምን ስከታተል ብራችን ተበላን፣ እንዲሁም ደግሞ በሐዋላ ብር ሲልኩ በሐዋላ ብዙዎቻችሁ ብር የተበሉ አሉ። እና አደራችሁ ብራችሁን ለማንም አሳልፋችሁ እንዳትሰጡ። ማስረጃ አንድ ሰው እጁ ላይ እስከሌለ ጊዜ ድረስ ማለት ነው። አሁን አንዷ እህታችን ነች። ያው እኔ በአካል አላቃትም፣ ግን ያው በጓደኞቼ በኩል ነው ያወቅኳት። ስንት ሺህ ሪያል ነው የተወረሰችው እና በእናታችሁ ብራችሁ በደንብ ያዙ። በቃ ለምን እንደሆነ አንድ ቀን ቆማችሁ ውላችሁበት የምትሰሩትን ብቻ ሌላው ቢቀር መስዋዕት ያስከፍላል ማለት ነው። እና ሰው የሰው ሀቅ እንዴት እንደሚበላለት ብቻ እኔ እንጃ፣ በጣም ነው የሚገርመኝ። እና ግን አደራችሁ እናንተ በተቻላችሁ አቅም ብራችሁ ስትልኩ በምታውቁት ሰው በአድራሻ እንደዛ ካልሆነ በቀር በአሁን ጊዜ እኔ እንጃ ጊዜው በጣም ያስፈራበት ጊዜ ነው ይመስላል። በቃ የበፊቱ ኬት እናምጣው፣ የድሮ ጊዜ ኬት ይምጣ ብለን በቃ የሆነ አለ አይደለም። ብቻ አሁን እናንተ ብራችሁ በአግባቡ ያዙ። ስደት ዓለም የምትኖሩ እህት ወንድሞቼ እና ብዙ ሰው በሐዋላ በተለያየ ነገር የተበላ ነው እና ሰው አንድ ሰው ትምህርት ይሆነዋል።
ስለዚህ በአንዱ የደረሰውን ነገ በእኔም ላይ ይደርሳል ብሎ ግዴታ ራሱ ሊጠብቅ ይገባል ማለት ነው። ብራችን ስንልክ ብራችሁ ስትልኩ አድራሻ በምታውቁት ሰው ነገ ይሄ ብሬን ወስዶ ነገ ተያዥነት በምን አይነት መልክ ይዘዋለሁ ወይም ደግሞ ያ ሰው ብር የሚልክላችሁ ከሆነ በአስተማማኝ አይ ብር አስገባለሁ ብላ የሚላችሁ ከሆነ በተለይ ጠለብ ቤት ውስጥ የምትሰሩ እህቶቼ ግዴታ መጀመሪያ ያ ሰውዬ ብሩን አስገብቶላችሁ ከዛ በኋላ ብራችሁ የምትልኩ ከሆነ በዚህ ብቻ ከተስማማላችሁ ብራችሁ ላኩ። አለበለዚያ ግን ዛሬ ይገባላችኋል፣ ማታ ይገባላችኋል፣ ብሩን አምጪ እንደዚህ ብሎ የሚሉ ከሆነ ብራችሁ መጀመሪያ ኢትዮጵያ ሳይገባ ለማንኛውም ሐዋላ ብራችሁ አሳልፋችሁ እንዳትሰጡ። ወላሂ ነው የሚላችሁ። ማለት እኔ ስደት ሀገር ቢያንስ ከ10 ምናምን ዓመት በላይ ሰርቻለሁ። ያው እንዳልሆነ ሆነብኝ እንጂ ቤት ፈርሶብኝ ማለት ነው። እና በጣም አረብ ሀገር ያሉ እህት ወንድሞቼ በጣም እህቶቼ በጣም ያሳዝኑኛል። በጣም ማለት ነው። ቀን ከሌሊት ደከመኝ ሰለቸኝ ሳይሉ እግራቸው ያበጣቸው ብቻ ምኑ ተወርቶ ይጠገባል፣ ምኑ ተወርቶ ያልቃል። እና ማንኛውም ነገር መስዋዕት ያስከፍለናል። በአግባቡ ይዘን በአግባቡ እንትን ብለን እንተካላል ነው ነገ መስዋዕት ያስከፍለናል። ነገ ይሄ ነገር ይመጣብኛል ወይ ብለን አርቀን ያስብን ከሆነ በጥንቃቄ የምንራመድ ከሆነ ነገራቶቹ ሁላ ሰህል ይሆኑልናል። እና ስለዚህ አደራችሁ ብራችሁ እንዳትበሉ። በጣም በቃ ጊዜው የከፋ ጊዜ ነውና እናንተ በቃ ብሬን እንዴት ሊያዘው አገሬ ብር እንዴት ልላከው የሚለውን ነገር መጀመሪያ አስባችሁበት አቅዳችሁበት ሲቀጥል የምትልኩበት ሀገር ላይ ብር የምትልኩበት ሰው ምን አይነት አስተማማኝ ነው እንደዛ ብላችሁ እንጂ ብዙ ሰው በዚህ የመጣ ህይወቱም ያጣ ራሱ እብድም ይሆን ብቻ የተለያየ ነገር አለ። እና ያ ነገር ከመምጣቱ በፊት እናንተ ብራችሁ በአግባቡ ያዙ። እና እህቶቼ ትልቅ ምክሬ ይሄ ነው ለእናንተ የምለው። ግዴታ እኔ ላይ ዛሬ አልደረሰም ብለን ነገ ሊደርስብን ይችላል። እና ጥንቃቄ አድርገን ብንራመድ ጥሩ ይመስለናል። ከምንም ነገር በላይ ራሳችሁ ጠብቁ። ባላችሁበት ቦታ አላህ ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።